ትውልድ ከአድዋ ድል የሚማረውና የሚወርሰው ምንድነው? ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢያፓ ዲሞክራሲያዊ የካቲት 17 ቀን 2006 ዓ.ም ፌብሩዋሪ 24 2014 ኢትዮጵያውያን በየዓመቱ ባድዋው ጦርነት አያቶቻችንና ቅድመ አያቶቻችን በወራሪ ጠላት ላይ ከዛሬ 118 ዓመት በፊት የተቀዳጁትን ድል ከብዙ ስሜቶች ጋር እናስታውሰዋለን። የተገኘው ድል ሀገራችንን በመውረር ቅኝ ግዛቱ አድርጎ ሊመዘብር እኛንም ተገዢዎቹና አገልጋዮቹ ሊያደርገን የመጣውን የጣሊያን ወራሪ ኃይልን ድባቅ የመቱበት አኩሪና ገናና የመላው የጥቁር ሕዝብ ድልና ኩራት በመሆኑ ዘንድሮም በከፍተኛ ስሜት እናከብረዋለን። የካቲት 22 እና 23 ከሁለንተናዊ ገጽታዎቹ ጋር አብረን እንዘክረዋለን። የአድዋን ድል ያጎናጸፈን የዚያን ጊዜ ኢትዮጵያዊ ትውልድ ዛሬም ወደፊትም ክብር ይገባዋልና ዳር ድንበራችንን ለማስከበር መሰረት የሆነውን አንድነታችንን ጠብቀን የነጻነት ክብር ሰንደቅ ዓላማችንን ከፍ አድርገን በማውለብለብ ቀደምት ኢትዮጵያውያን የወደቁለትን ክብር ዓላማ እኛም ለተከታዩ ትውልድ በክብር በማስተላለፍ የታሪክ ግዴታችን መወጣት አለብን። የአድዋው ጦርነት በታሪክ ልዩ ስፍራን የያዘው በኢትዮጵያውያን ዘንድ ብቻ ሳይሆን በአፍሪካና በመላው ዓለም ውስጥ ተሰራጭተው በሚኖሩ የጥቁር ዘሮች ሲሆን በወራሪዎች በጣሊያኖች ጭምርና አፍሪካን በቀኝ ገዥነት ለዘላለም ለመግዛትና ለመወጥወጥ ተሰማርተው በነበሩት ዘረኛ ነጮች ላይ ሁሉ ሳይቀር ከፍተኛ የሥነ ልቦና የአስተሳሰብና የአመለካከት ለውጥ አሳድሯል። ይህም የኢትዮጵያውያንን ማንነት ለዓለም በማሳየትና ስለ ልቦናችንንም በመቅረጽ ትልቅ ሚና የተጫወተውና ለመላው የጥቁር ዘር አኩሪ የሆነውን ታሪካችንን የማያውቁ እንዲማሩ እውነታውን ሆን ብለው የሚያጎድፉና የሚክዱ ካሉም እንዲመከሩ ያሻል። ታሪካዊ እሴቶቻችንና ቅርሶቻችን የእኛነታችን አካሎችና መግለጫዎች በመሆናቸው ከቶንም እንዲደፈሩ አንሻም፣ አንፈቅድም። ስለ አድዋው ጦርነትና የኢትዮጵያውያን ድል ስንዘክር ስለ አፄ ምኒልክና እቴጌ ጣይቱ አስተዳደራዊ፣ ፖለቲካዊና ዲፕሎማሲያዊ ተግባሮች ስናወሳ በወቅቱ ከነበረው የአውሮፓውያን አፍሪካን ከመቀራመት ሴራና ጣሊያንም የኢትዮጵያን ቅኝ ግዛት ለማድረግ ታደርገው ከነበረው መጠነ ሰፊ ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ ዝግጅትና ሌሎች የአውሮፓ ሀገሮችም የጣሊያንን እቅድ ለማሳካት ያሳዩት ከነበረው ትብብር ጋር በማገናዘብ ሊሆን ይገባል። ስለዚህም ዛሬ ስለ አድዋ ስናነሳ ማተኮር ያለብን እነዚያ ቀደምት ኢትዮጵያውያን በጦርነቱ ላይ ካስመዘገቡት አኩሪ ድል የዛሬዎቹና የወደፊት ኢትዮጵያውያን ምን ሊማሩ ይችላሉ የሚለው ላይ መሆን አለበት። በእኛ እምነት ከውጥኑ እስከ ድምዳሜው ድረስ የአድዋው ጦርነት የማይታበል ኢትዮጵያዊ አንድነት በገቢር የታየበት ነው። ኢትዮጵያዊ ሁሉ ከተለያዩ የሀገራችን ክፍሎች ተውጣጥቶ ከልቡ የተሳተፈበት ታሪካዊ ክንዋኔ ነው። የሀገራችን ነጻነት አንድነቷንና ሉዓላዊነቷን በጋራ ትግሉ በደሙና በላቡ የዋጀበት ትልቅ ሀገራዊ ክስተት ነው። በዘር፣ በሃይማኖት፣ በአካባቢ፣ በመደብና በጾታ ሳይለይ ሁሉም በሙሉ ፈቃደኝነት ጥሪውን ተቀብሎ በመተባበርና በመተጋገዝ የችሎታውን ያበረከተበት ሀገራዊ ህዝባዊ አኩሪ ድል ነው። ኃይላችን አንድነታችን መሆኑን ያረጋገጠበት አንድ ታላቅ ታሪካዊ ክስተት ነው። የአድዋው ጦርነት ከዝግጅቱ ጀምሮ የተጣሉ ዜጎች በግዞትና በእስር ላይ የነበሩት ሳይቀሩ ለሀገራዊ ጉዳይ ቅድሚያ በመስጠት ይቅር ተባብለው ጦርነቱ የሚጠይቀውን መስዋዕትነት ለመክፈል ወደ ተፈለጉበት ስፍራ በሀገራዊ ፍቅርና ቁርጠኝነት በሙሉ ልብና የጀግንነት መንፈስ የዘመቱበት ጊዜ ነበር። ስለሆነም የአድዋ ጦርነት ትክክለኛ የሀገራዊ እርቅ መንፈስ በአርአያነት የተገለጸበት ጊዜ ነበር። አሳሪዎቹ ታስረው የነበሩትን በምህረት ሲለቁ፣ ታሳሪዎቹ ደግሞ በይቅር ባይነት
ቂምንና የበቀል ስሜትን አምክነው ተገቢውን ቅድሚያ ለሀገር ማዳኑ ክብርና ነጻነትን ለመታደጊያ ተልዕኮ የተወጡበት ጊዜ ነበር። በዚያን ወቅት የተፈቱት ዳግመኛ አልታሰሩም። የበቀል ስሜትን ደግመው አልቀሰቀሱም። እጹብ ድንቅ አርአያነት ይለዋል። ይህ ነው የአድዋው ጦርነት። ኢትዮጵያውያን ዕውቀት፣ ችሎታና ጀግንነት ከወንዶች ጋር በአቻነት ያሰለፈና የዋለ በጦርነቱ የሴቶችን እኩልነትና ጀግንነት በይፋ ያስመሰከረ ወቅት ነበር። በተለይ እቴጌ ጣይቱ ቡጥል ቀደም ሲል ካሳዩት የፖለቲካ አስተዳደርና ዲፕሎማሲ ችሎታቸው በተጨማሪ የወታደራዊ ስትራቴጂ ችሎታቸው፣ የወታደራዊ መረጃ አሰባሰብ ስልታቸው፣ እዝ አሰጣጥና የውጊያ አመራር ችሎታቸው ስመጠር ከሆኑ ታላላቅ የኢትዮጵያ መሪዎች ረድፍ አስቀምጧቸዋል። በዚያን ወቅት ኢትዮጵያውያት በውስጥ አርበኝነት ተሰማርተው እጅግ ጠቃሚ የሆኑ መረጃዎችን ከማስገኘታቸው ባሻገር በሕክምና ዘርፍም በጣም ከፍተኛ አገልግሎትን አበርክተዋል። በስንቅና ትጥቅ አሰባሰብና አቅርቦት ከፍተኛ ሚና ተጫውተዋል። ለመጥቀስ ያህል የእቴጌ ጣይቱ እህት አብረው ዘምተው ተዋግተዋል። የላስታና ዋግ ዘማች የነበረው ጊደን ገበሬ የመቀሌን ምሽግ ለማስለቀቅ አስቸጋሪውን ምሽግ እየቧጠጠ ሲወጣ አብራ የዘመተችው እህቱ ጥይት በሸማዋ ይዛ ታቀብለው እንደነበረና አብራውም እንደተሰዉ ታሪክ ይመሰክራል። የአድዋው ጦርነት ጣሊያኖች በኢንዱስትሪ በመብለጣቸው በዘመናዊ የጦር መሳሪያዎች አጠቃቀም በኢትዮጵያ ላይ የበላይነት እንደሚኖራቸው ግልጽ የነበረ ቢሆንም የኢትዮጵያ ሕዝብ ለነጻነቱ ቀናኢ በመሆኑ ለሀገሩ ያለውን ያልተበከለ ፍቅር ያስመሰከረበት በባዕዳኑ መሰሪ ሴራና ተንኮል ሳይበገር በአጎብዳጅነት ሳይነቀዝና ቅስሙ ሳይሰበር ታላቅነቱን በራስ የመተማመን ችሎታውንና መንፈሰ ጠንካራነቱን ቁልጭ አድርጎ ያሳየበት ታሪካዊ ክንዋኔ ነበር። በወቅቱ ኢትዮጵያችን በስልጣኔ ኋላ ቀር ከሚባሉት አገሮች ውስጥ ብትሆንም ለዚህ በዓለም ደረጃ እስካሁን ተደናቂነትን ላተረፈ ድል ያበቁን ራሳቸው የተማመኑት የሀገሪቱ መሪዎችና ሕዝቡ ነበሩ። ከነዚያ ነጻነታችንና ድንበራችንን አናስደፍርም ብለው ደማቸውን አፍስሰውና አጥንታቸውን ከስክሰው አገር ካቆዩን፣ ኮርተው ካኮሩን ቀደምት ኢትዮጵያውያን አብራክ መፈጠርና በራስ የመተማመን አርአያነታቸውንም መውረስ መታደልና ጸጋ ነው። የአድዋው ጦርነት የኢትዮጵያውያንን ብልህነት፣ አዋቂነትና አርቆ አስተዋይነት ለዘላለም ሲያስመሰክር ይኖራል። የአንድን ትልቅ ጦርነት ስትራቴጂና ስልት አውጥቶ በጣም አስቸጋሪ በሆነ የስንቅና ትጥቅ አቅርቦት ሁኔታ ወታደራዊ ስልጠና የሌለውን ግዙፍ ህዝባዊ ኃይል በማሰለፍ ተገቢ አደረጃጀትና ቅንብር በማድረግ ትልቅ የመንፈስ ጥንካሬን የሚጠይቅ ረጅም ጉዞ በማድረግ በጠላት ላይ የስልት የበላይነትን ይዞ መዋጋትና ድል መቀዳጀት መቻል ያለ ጥርጥር የኢትዮጵያውያን ሁለንተናዊ ብቃት ማስመስከር ነበር። በአድዋው ጦርነት ላይ ድል መቀዳጀታችን ነጻነታችን ከማስከበር ሌላ ደግሞ ዘረኛ ነጮች የጥቁሩን ዘር የሚያዩበት መነጽራቸውን እንዲያስተካክሉ ከፍተኛ አስተዋጽኦ አድርጓል። ስለዚህም ነው በቅኝ ገዢዎች እጅ ለወደቁት አፍሪካውያን ወንድሞቻችንና እህቶቻችን የነጻነትን ቀንዲል እያበራን ትልቅ አርአያ ለመሆን የበቃ ነው። በአህጉራችን በአፍሪካ ውስጥ ብቻ ሳይሆን ነጮች በዘመነ ባርነት ከቀያቸው ከሀገርና ወገናቸው ነጥለው ወስደው በባርነት ቀንበር ስር በመላው ዓለም ውስጥ በዘሯቸው የጥቁር ዝርያዎች ዘንድም የአድዋ ድል ትልቅ ብስራትና ኩራት ሆኖ ኖሯል፣ ይኖራልም። ስለ አድዋ ጦርነት ሲወሳ የአፄ ምኒልክ፣ የእቴጌ ጣይቱ ቡጥል፣ የራስ አሉላ እንግዳ ማለትም አባ ነጋ፣ የራስ መኮንን ወልደ ሚካኤል፣ የራስ መንገሻ ዮሐንስ፣ የራስ ሚካኤል አሊ፣ የንጉሥ ተክለ ሃይማኖት ተሰማ፣ የራስ ሙሉጌታ ቡሊ፣
የደጃዝማች ባልቻ አባ ነፍሶ፣ የፊት አውራሪ ገበየው አባ ጎራው፣ የራስ ወሌ አባ ነፍሶ፣ የፊት አውራሪ ዳምጠው፣ የፊት አውራሪ አባ ወርጂ፣ የደጃዝማች ጫጫ፣ የደጃዝማች በሻ አቦዬ፣ የደጃዝማች ወልዴ አሻግሬ፣ የአፈ ንጉሥ ነሲቡ፣ የቀኛዝማች ታፈሰ አባይነ፣ የሊቀ መኳስ አባተ ይትረፍ፣ የፊት አውራሪ ተክሌ፣ የጊደን ገብሬ፣ የራስ ወሌ ቡጥልና የሌሎችም የብዙ ሺህ የሚቆጠሩ አትምኩን ባዮችና ሞጣ ፌሬዎች ስምና ሸብራቄ ጀግንነት ውላቸው ዘወትር ሊወደስና ሊዘከር ይገባዋል። ሁሉም በየዋሉበት ምድባቸው ታሪካዊ ግዴታቸውን ተወጥተው አልፈዋል። ለሀገራዊ ድላችን ያበረከቱት አስተዋጽኦ ጉልህና አኩሪ ኢትዮጵያዊነታችንን በግብር የገለጸ የዛሬው ትውልድ ከእያንዳንዳቸው ትክክለኛ ታሪክ ብዙ ሊማርበት የሚገባው ታሪካዊ ቅርሳችን ነው። ያለ ጥርጥር ለዛሬው ማንነታችን ጉልህ አስተዋጽኦ አድርጓልና አኩሪ የጀግንነት ተግባራትን የፈጸሙት ከፍ ብለን የጠቀስናቸው መሪዎች ብቻ ሳይሆኑ ከመሪዎቹ ጋር የተሰለፉ እልፍ አእላፍ ዜጎችንም ይጨምራል። ኢትዮጵያውያን በአንድነት ባሳዩት ቁርጠኝነት፣ ስልትና ጥበብን የተላበሰ ጀግንነት እንዲሁም በከፈሉት መስዋዕት ነፃይቱን ኢትዮጵያ በዓለም ካርታ በማይፋቅ ቀለም ጽፈውልን አልፈዋል። ከአድዋ ድል አንድነትና ለሀገር መስዋዕትነትን መክፈልን ተምረን ሀገራችንን ከከፋፋዮች እጅ ፈልቅቀን የማውጣት ታሪካዊ ኃላፊነትና ግዴታ አለብን። እኛም እንደ አያቶቻችን ጋሻ ካላነሳን ሁልጊዜ የአድዋን ድል እያወሳን ታሪክ መቀመር ብቻ ሀገራችን ከገባችበት መቀመቅ አውጥቶ ቀደምት ታሪካዊ ቦታዋን እንደያዘች እንድትኖር አያደርጋትም። ስለዚህ ሀገራችንን ወደ ታሪካዊ ቦታዋ ለመመለስና ለሀገራዊ ድል እንድንበቃ እንደ አድዋው ጊዜ ሁሉ አሁንም ዜጎች በጋራ መታገል የግድ መሆኑን በድጋሚ ለመግለጽ እንወዳለን። የኢትዮጵያ ታሪካዊ ክብር በልጆቿ ተጋድሎ እንደተከበረ ይኖራል። ድል ለኢትዮጵያ ሕዝብ! የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢያፓ ዴሞክራሲያዊ